የተጠማ ትውልድ አለ ታውቃለህ። ሪቫይቫል የሆነ ክብር ነገርን ለእግዚአብሔር ማቅረብ ጥሩ ነው። የእግዚአብሔር ክብር ሊገለጥ እንዳለ ማሳያ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን ማብራታችሁ እንዳትረሱ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። እግዚአብሔርን የሚያሳድዱ አሉ። የሆነ ሪቫይቫል የሆነ ክብር በቃ እግዚአብሔርን ባለበት በቃ በቪዲዮ ይፈልጉታል፣ በመጽሐፍ ይፈልጉታል፣ በሆነ ነገር ጋድ ቼዘርስ አሉ። አንዳንድ ሰው እግዚአብሔርን ነገር የሚያሳድዱ ቅባት ክብር የሚያሳድዱ ሰዎች እግዚአብሔር የሚፈልገው ልንገራቸው፣ እያንዳንዷ ሰከንድ ቲክል ስታደርግ ሌላ ግሎሪ ውስጥ የምትገባ ከዚህኛው ግሎሪ ወደ ሌላ፣ ከሌላ ወደ ሌላ፣ ከሌላ ወደ ሌላ። ሃሌሉያ! የሚገርም መረዳት ነው ታውቃለህ። እግዚአብሔርን ክብር ከቀን ወደ ቀን መጠማት፣ እንደገናም ደግሞ ትላንት ወዳላዩበትና ወዳልደረሱበት መንፈሳዊ ስፍራ መድረስ በመንፈሳዊ ሕይወት ውስጥ በጣም አስፈላጊውና ዋነኛው ነገር ነው። እንዴት ነው? ክርስትና በራሱ ልምድ እንዳይሆንብህ ያደርጋል። እግዚአብሔር መገኘትና ሁሌም እንድትናፍቀው ህብረት ለማድረግ እንድትፈጥም ምናምን የሚያደርግ ነገር ነው እግዚአብሔር መገኘት። በግልም ሆነ ከሌሎች ጋር ህብረት እያደረግ በእግዚአብሔር ፊት ስትገኝ ይሄ ክብር የሚባለው ነገር ህይወትን ነው የሚቀይረው። ከእንደገና መጠማት፣ ከትላንት ይልቅ ወደ እግዚአብሔር መሮጥ፣ ከእንደገና ራብ፣ ከእንደገና እግዚአብሔርን ፊት መፈለግ፣ ከእንደገና ከእግዚአብሔር ጋር የምናሳልፈውን ጊዜ እንድንናፍቅ የሚያደርገው የእግዚአብሔር ክብር እና ጌታ እንዲህ አይነት ራብ ያብዛል። በህይወታችን መሆን ያለበት ይሄ ነው። ከክብር ወደ ሌላ ክብር፣ ከክብር ደግሞ ወደ ሌላ ክብር። የማያቋርጥ እግዚአብሔር መገኘት፣ የማያቋርጥ የጸሎት ናፍቆት። እነዚህ ሰዎች ለምንድን ነው ያስገቧቸው? ሹፌሮች ናቸው፣ የከባድ መኪና አሽከርካሪዎች ናቸውና የሚያደርጉት ነገር በጣም ነው የሚገርም። እንደምታዩት ቦታውን እንኳን ማየት ትችላላችሁ። በረሃ ነው፣ ምቹ ስፍራ አይደለም። ነገር ግን ወንበር ከመኪኖቻቸው ውስጥ አድርጎ ነው የሚንቀሳቀሱት ይመስለኛል። እንደምትመለከቱት ግን ህይወታቸውን በዚህ መልኩ እየመሩ ለእግዚአብሔር ጊዜ አላቸው። በጣም ነው የሚገርመኝ ቪዲዮአቸውን ሳይ። ስንቱ ምቹ ቦታ ላይ ሆኖ እኔና እናንተ ምቹ ስፍራ ላይ ሆነን ለእግዚአብሔር እንዲያለ ጊዜ እንኳን ላንሰጠው እንችላለን አብዛኞቻችንና እነሱ ግን በበረሃ በዛ ቃጠሎ ስፍራ ሆኖ እንደምትመለከቱት አየሩ እንኳን ቆንጆ እንዳልሆነ ትረዳላችሁ። እግዚአብሔርን ግን የመፈለግ ልባቸው ይገርመኛል። አዳራሽ የለ፣ የተስተካከለ ነገር የለ፣ ነገር ግን ነፍሳቸው እግዚአብሔርን ትጠማለች እና በደንብ ይዋቸው። ትላልቅ ሰዎች ደግሞ አላችሁ። እኔ አሁን ዘንድሮ ምን አስባለሁ መሰላችሁ? እግዚአብሔር በልጆቹ መሃል ወርዶ የሚንቀሳቀስበት ዘመን ነው ብዬ አስባለሁ። የብዙ አባቶች ልብ እግዚአብሔርን እየፈለገ ነው። ወጣቶች እግዚአብሔርን እየፈለጉ ነውና ሪቫይቫል ይነሳል ብዬ አስባለሁ። በጣም በእርግጠኝነት። ለምንድን ነው ካላችሁኝ፣ እንደምትመለከቱት ነው። በጣም ብዙዎቹ የእግዚአብሔርን ፍቃድ ባለማድረግ ቢኖሩም ከነሱ የሚበዙት ደግሞ የእግዚአብሔርን መገለጥ በራሳቸው በህይወታቸው በአገራቸው ላይ የሚጠብቁ ሰዎች አሉ። ለዛ ዘንድሮ እግዚአብሔር በጣም ይሰራል ብዬ አስባለሁ። ክብሩን ይገልጣል ብዬ አስባለሁ። የተጠማ ትውልድ አለ። ክብር የናፈቀው ትውልድ አለ። እግዚአብሔርን ማየት የሚፈልግ ትውልድ አለ። ወንድሞቻችን እንዲህ ባልተመቻቸ መልኩ እግዚአብሔርን ሲፈልጉት የእግዚአብሔር ክብር ሊገለጥ እንዳለ ማሳያ ነው። ዋው! ተመልከታችሁ ወዲህ ምቹ አይደለም ታውቃለህ። ስፍራው ምቹ አይደለም፣ ሙቀቱ ምቹ አይደለም። አለባበሳቸውን ተመልከቱ። ያሉበት ሁኔታ ምቹ አይደለም። ነገር ግን ለእግዚአብሔር ቅርብ ናቸው። ልባቸው እግዚአብሔርን ተጠምቷል። ትዝ ይላቸዋል ይሄ የቆሬ ልጆች መዝሙረ ዳዊት ምዕራፍ 42 ላይ አቤቱ ነፍሴ አንተን ተጠማች እያለ ያ ስደተኛ ሲናገር አይታቸዋል አይደል? ኋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች፣ መቼ ደርሳለሁ ትለኛለች፣ ቀንና ሌሊት እንባዬ ምግብ ሆነኝ፣ መቼ አምላኬን ፊት አየዋለሁ ትለኛለች ነፍሴ ብሎ ያ ስደተኛ ሲናገር አንብባቸዋል አይደል? በቃ ይሄ ዘመን ነው እሱኛው ዘመን። ሁሉም የእግዚአብሔርን ክብር የሚጠማበት ዘመን። በቃ እንዴት ደስ እንደሚሉ ክብር ለእግዚአብሔር። አሜን። እንዲህ አይነት ጊዜያቶች ይብዙልሽ። ክብር ለጌታ ይሁን። እኛም እንዲህ ያሉ ጊዜያቶች ይብዙልን። በቤታችን ቁጭ ብለን ምቹ ጊዜ ያለን ሰዎች፣ በጣም ትርፍ ሰዓት ያለን ሰዎች፣ ነገር ግን በእግዚአብሔር ፊት መገኘት በጣም ከባድ ለሆነብን ሰዎች እግዚአብሔር እንዲህ አይነት ጸጋ ያብዛልን። የክርስትና ህይወት እንደዚህ አይነት ህይወት ነው። በእግዚአብሔር ፊት ለፊት የምትደፉበት እግዚአብሔርን የምታናግሩበት ህይወት ነውና ሁሌ እግዚአብሔርን በናፍቆት የምናወራበት ጊዜ፣ የግለት ሰዓቶች ከእግዚአብሔር ጋር የምናሳልፈው የመንፈስ ቅዱስ እንቅስቃሴ የሞላበት ጸሎት፣ እንዲህ አይነት ጊዜያቶች በህይወታችን እንዲበዙ እግዚአብሔር በጸጋው በኩል ይርዳል።
በቃ ነገርን ለእግዚአብሔር ማቅረብ ጥሩ ነው። ለእግዚአብሔር ከሰጠነው የመጨረሻ አማራጫችን ለእግዚአብሔር መስጠት መሆን የለበትም። ሲበላሽ ከአቅም በላይ ነገሩ ሲሆንና እስቲ ደግሞ በጸሎት እንሞክረው ሲጀመር ከእግዚአብሔር ጋር መጀመር ሳይበላሽ ለምን መሰለሽ? ሲጀመር ከእግዚአብሔር ጋር ከጀመርሽ ሲጀመር ወይ ያስቆምሻል ወይ ያስጀምርሽና ከዛ በኋላ ኃላፊነቱን እሱ ይወስዳል። ልፋት የለውም ነው በቃ። ትክክል ከሆነ ያስጀምራችኋል፣ ትክክል ካልሆነ ደግሞ አያስጀምራችሁ። ልፋት የለውም። ክብር ለጌታ። ምንም ሊመጣብሽ እኮ ይችላል። ለዚህ እኮ ነው ሁሉ ጊዜ ዮሳፍጥ ይገርመኝ። 3 አይደል የመጡበት እንግዲህ ባላውን ዮሳፍጥ ምን እንደምናደርግ አናውቅም አለ። ነገር ግን አይኖቻችን ወደ አንተ ናቸዋል። ብዙ ነገር ሊገጥመን ይችላል። ምን እንደምናደርግ ግራ ገብት ሊለን ይችላል። ግራ ገብት ሊለን ይችላል። የመጣብን ታላቅ ሰራዊት ብለን ልናወራን ይችላል። ነገር ግን አንድ ነገር አይደለም፣ አይኖቻችንን ወደ እግዚአብሔር ማድረግ። አይኖቻቸውን ወደ እግዚአብሔር ስላደረጉ ምን አለ እግዚአብሔር? ሰልፉ የኔ ነው። ይሄኛው ደግሞ ቆንጆ መረዳት ነው። ገና ነገሮቻችንን ሳንጀምራቸው መሃል ደርሰን ሳይሆን በእግዚአብሔር ፊት ለፊት ማቅረብ፣ እግዚአብሔር ፍቃድ እንደሆነ ማወቅ፣ ያለ ድካም ያለ መቅበዝበዝ ጊዜዎቻችንን መቆጠብ እንደማለት ነው። ውጊያውን በራሱ ለእግዚአብሔር መስጠት፣ እኛ የምንወጣበትን ጉዳይ ራሱ እግዚአብሔር ማስያዝ ተገኛችን። ያኔ እረፍ ብለን የሥራውን ባለቤት እግዚአብሔርን አድርገነው ሕይወታችንን እንኖራለን። ለዛ እኮ ነው መጽሐፍ ሲናገር እናንተ ቆማችሁ ታያላችሁን ይዋጋላችኋለሁ። እስራኤላውያን በዛ ምድረ በዳ ላይ ሆኖ በፈርዖን የጋሪ ብዛት በመጨነቅ ከፊታቸው ባለው ባህር ደግሞ ሲሸበሩ እግዚአብሔር አትፍሩ አላቸው። ዛሬ የማደርግላችሁን ድንቅና ታምራት ታያላችሁ፣ እኔ ዋጋላችኋለሁ፣ እናንተ ትመለከታላችሁ አላቸው። ለዛ የተከተላቸው ፈርዖንን ፈረሰኛውንና ፈረሱንም በባህር ከደነላቸው። እግዚአብሔር ሲዋጋላቸው አሳያቸው። ለዛኛም ሰልፋችንን ጉዳያችንን ለእግዚአብሔር ሰጥተን ቆመን እንመልከት። እግዚአብሔር በራሱ ውጊያውን ይፈጽማልና። ጌታ ኢየሱስ ስሙ ይባረክ። ሲዘገይ ይሁን ሲያስቀምጣችሁ ትቷችሁ ሲሄድ ቁጭ ሲያደርጋችሁ ትከሻችሁን እየተሻገረ ሌላ ሰው ሲሰጥ እናንተን ጠሪ አድርጎ ለሌላው መልስ ሲሆን እናንተን ጋባዥ አድርጎ በጋበዛችሁበት ፕሮግራም አስተናጋጅ አድርጓችሁ ሌላውን በይ ሲያደርገው እግዚአብሔር ፕሮግራም አለ። አሜን። ታላቅ ነገር አለው እግዚአብሔር። ክብር ለጌታ ይሁን። በህይወታችሁ እንዲህ ያለ ነገር እየተከሰተ ያለ ሰዎች ካላችሁ እግዚአብሔር በእናንተ ህይወት ፕሮግራም አለው። በቃ የኔ ነው ያላችሁት ነገር ተቀምቶ ለሌላ ሰው ሲደረግ እግዚአብሔር ለእናንተ ያሰበው ሌላ ፕሮግራም አለ፣ ሌላ የተሻለ ነገር አለ፣ ሌላ እናንተ ዲዘርቭ የምታደርጉት ነገር አለ ማለት ነው። ለዛ እግዚአብሔር ረስቶኛል፣ ዘንግቶኛል ምናምን የሚለውን ሐሳብ ከውስጣችሁ አውጡና የተሻለ ነገር አለ እያላችሁ ህይወታችሁን ቀጥሉ። ብዙ ጊዜ ከአፍህ የማይጠፋው የምታንጎራጉረው ሙዚቃ ምንድነው? ያው መዝሙር መሆን ይችላል። ስለዚህ እሱን ተነግሩናችሁ ኢቢኤስ ነው ማለት ሙዚቃ ሳይሆን መዝሙር መዝሙር ብያለሁ ጥያቄው ላይ ወይ መዝሙር። እኛ ሀገር ላይ ቲክቶክ ከመጣ በኋላ ሃይማኖታዊ ነገር ሴንሲቲቭ እየሆነ መጥቷልና አስቀድማ ቶሎ መዝሙርም እኮ ብያለሁ አለች። በቃ መዝሙር አላልሽም ብትባል ጉድ እንዳያደርጓት እኮ ነው። እሺ እንቀጥል። ለማንኛውም መዝሙር ብያለሁ ጥያቄው ላይ ወይ መዝሙር ብዬ ነው ኦፕሽን የሰጠሁት። የመስፍን ጉቶ ተስፋ ያንተ መስፍን ጉቶ አሳይል አልሳተውም አንተ እስማ በቃ ተስፋ ያንተ ሆነ። እኔ በጣም ደስ የሚለኝ በዓለማዊ ሚዲያ ላይ መንፈሳዊ የሆነ ነገር ሳይ መሆኑን ነው ማጣው በነገራችሁ ላይ። ምክንያቱም ዘፈን በሚዘፈንበት የስጋ ፍቃድ ምናምን በሚነገርበት ቦታ ላይ ለጆሮ ብቻ የሚመች ስጋ ነክ የሆነ ነገር ብቻ የሚወራበት መድረክ ላይ እግዚአብሔርን ክብር ማውራት፣ እግዚአብሔርን አዳኝነት ማውራት ነፍስን ነው የሚያስደስተውና እንዲህ አይነት እድሎችን ካገኛችሁ ሚዲያ ብቻ ደግሞ አይደለም እግዚአብሔር ነገር ተወርቶ የማያውቅበት ስፍራ ላይ ከተጋበዛችሁና እድሉን ካገኛችሁ ስጦታ አለን በሏችሁ። ከሰማይ የመጣ ስጦታ አለን። እርሱም ደግሞ የጠፋውን የሰው ልጆች ለመፈለግ ወደ ምድር የመጣ እግዚአብሔር ሰው የሆነበት የጠፋውን የሰው ልጅም ደግሞ የፈለገበት የእግዚአብሔር ክንድና ጥበብ የሆነው ለሰው ልጆች ሁሉም ደግሞ ተላልፎ የተሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚባል ጌታ አለ። በቃ ተልኳችን ያ ስለሆነ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብለን ስለተላክን እንደዚህ ያሉ አጋጣሚዎችን ካገኛችሁ በደንብ ተጠቅሟቸው። ሃሌሉያ። በቃ ተመልከት። ወገኖቼ አንድ ነገር ልንገራችሁ። እሺ በተለያዩ
በሆሊውድ ፊልሞች ላይ ሲሰራ የጌታ መስቀል ላይ አክተሩ ላይ አንደርዌር ወይም ደግሞ ራቁቱን የሚሸፍኑበት መሸፈኛ አድርገውለታል። ኢየሱስ ግን እንደዛ አልነበረም። ኔክድ ኦን ዘ ክሮስ ኢየሱስ በመስቀል ላይ ራቁቱን ነበረ። ራቁቱን የሰማይ ጌታ በረከት ተስፋዬ ስለሚባል ከሁለት ዓመት በኋላ ስለሚመጣ አንድ ኃጢአተኛ ደካማ ሰው እኔን አይቶ የተንጠለጠለልኝን ኢየሱስ የሆነ ሚዲያ ላይ ወጥቼ እዝጌር አልለው ኢየሱስ እለዋለሁ። አሜን። አላፍርበትም። በነገሥታት ፊት እናገራለሁ። ይሄኛው ነው መልእክታችን። ጌታ ስሙ ይባላል። በሰዎች ፊት እናገራለሁ። ኢየሱስ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። ይሄኛውን ነው የምላችሁ። በቃ የሆነ ሚዲያ ላይ ወጥተን እግዚአብሔር ምናምን አንለውም። በቃ ኢየሱስ እንለዋለን። መልእክታችንን በግልጽ እንናገራለን። የዳንበትን እውነት እንናገራለን። ገልጠን እንናገራለን። ኢየሱስ የብርሃን መልእክታችን ነው ስንል ሳናፍር ነው። ታውቃለህ፣ ኢየሱስ እያልን እናወራለን። ዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። አስተማሪ ከነበሩ ላይክ እና ኮመንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ይወዳችኋል። ተባረኩ።